ሰላም ሰላም። አግሪ ትሬድ ኦንላይን አፕሊኬሽን ፕላትፎርም ከዚህ በፊት የሰራችሁ ልታውቁ ትችላላችሁ። ሶ እንደ ኤምኤንጂ ዩኤምኤንጂ የሚባል ኦርጋናይዜሽን ነው። ረጅም ጊዜ ቢቆይ ነው። አሁን ቅርብ ጊዜ ነው ከጀመረ ኦልሞስት ወደ 3 ወር ይሆናል። ሶ መጀመር የምትፈልጉት ቶሎ መስራት የምትፈልጉት በጣም ብዙ ፕሮፊት ስላለ ይሄን ነገር ቶሎ ጀምራችሁ ብትሰሩ አሪፍ ነው። ለምሳሌ እዚች ጋር እንደምታዩት በትንሹ መጀመር የምትችሉት በ500 ነው። በ500 ብር ከጀመራችሁ በቀን 40 ብር ታገኛላችሁ ማለት ነው። ይሄኛው የሚቀጥለው ለ30 ቀን ብቻ ነው። ይህ ማለት ቶታል ፕሮፊት የምታገኙት 1224 ብር ነው። ሌላኛው እነዚህ ትላልቅ ቪአይፒዎች አሉ። እንደ አቅማችሁ መስራት የምትችሉ ነው። ምንም የሚያስፈራ ነገር የለውም። በእርግጥ ብዙ ኦንላይን ፕላትፎርሞች ይጠፋሉ። ግን ቶሎ ጆይን ካረጋችሁ ቲሞች ካፈራችሁ ብዙ ልታገኙ ትችላላችሁ። ለምሳሌ በ1000 ብር በቀን 48 ብር ቶታል አንድ አመት ይላል 1752። በእርግጥ 3 ወር ስለቆየ አሁን አንድ አመት ይቆያል ብለን ብናስብ የ7 ወር ራሱ ከሰራችሁ ወይ ደግሞ 6 ወር ራሱ ከሰራችሁ ኦልሞስት በ1000 ገብታችሁ ወደ 10,000 ትሰራላችሁ በትንሹ። ይህ ማለት 10 እጥፍ ዲፖዚት ያደርጋችሁን ብር ታገኛላችሁ። በ2500 አለ። ልክ እንደዛው ባለ 10,000 5,000 20,000 እንደዚህ አለና በደንብ መስራት የሚቻል ነው። አሁን ለምሳሌ እኔ ጆይን ካረኩ የኔ አሁን ባላንስ እዚች እንደምታዩት 792 ብር አለኝ። ከዚህ በፊት አሁን እኔ ባላንስ ሪከርድን ካሳያችሁ እንደዚህ በየቀኑ የማገኘውን ዲፖዚት እዚህ ላይ እየተደረገ ይሄዳል። ሌላኛው ሰውን ኢንቫይት ካረጋችሁ በጣም ብዙ አሪፍ ኮሚሽን አለው። አሁን እስካሁን ዊዝድሮ ለማድረግ ደግሞ ምንም በትንሹ 500 ብር ይኖር ከዛ በኋላ አይጠይቅም። አሁን ይሄን እንዳያችሁት ይሄኛውን አፕሊኬሽን አሁን ጆይን ያደረኩት በ2500 ብር ነበረ። በ2500 ከገባው በኋላ መጀመሪያ ላይ 1200 ብር አወጣው። ቀኑን እዚህ ጋር እያያችሁ ጁን 20 ላይ ነው። ከዛ አሁንም 6 ቀን ቆይቼ 880 አወጣው። ቀኑን ታች ላይ እያያችሁ ከዛ ከሁለት ቀን በኋላ 810 እዚች ጋር ሰው ኢንቫይት ስላደረኩ ሰው ስላስገባው ከነሱ ደግሞ ኮሚሽን አግኝቼ ነው። አሁንም ድጋሜ ከሁለት ቀን በኋላ ሰው ኢንቫይት አድርጌ ኮሚሽን ቦነስ ስለሚሰጥ 1400 ብር አወጣሁ። ወዲያው ነው አሁን ከ5 ቀን በኋላ እንደዛ ሰው ኢንቫይት አድርጌ ቶታል አሁን የኔን ቢደምሩት ኦልሞስት ወደ 1600 ወደ 6000 ብር አውጥቻለሁ። ግን ዲፖዚት ያደረኩት ስንት ነው? 2500። በስንት ቀን ነው ይሄ? እዚች ጋር በ20 ነው የጀመርኩት። ይሄኛው በ10 ስለዚህ በ17 ቀን ውስጥ ነው ይሄውን ሁሉ የሰራሁት ማለት ነው። ስለዚህ በጣም ቆንጆ ነው። ብትሰሩትና ተጠቃሚ ብትሆኑ አሪፍ ይመስለኛል። ሌላ ቦነሶች አሉ። ለምሳሌ እዚች ቦነሷ ውስጥ ሰው ኢንቫይት ካረጋችሁ አሁን ለምሳሌ እኔ ኦልሞስት ወደ 12 ሰው ኢንቫይት አድርጌያለሁ። 15 ሰው ሲሞላልኝ እዚች ጋር ስንት ነው? 1200 ብር። ከዛ መንዝሊ ደግሞ ደሞዝ ወይ ሳላሪ 800 ይሰጠኛል። ስለዚህ 2000 ብር አገኛለሁ ማለት ነው አንድ ላይ። እንደዚሁ ከአንድ ሰው ኢንቫይት ካረጋችሁ የራሱ ሳላሪ ያለው 3 ሰው ከሆነ 150 እና የራሱ ሳላሪ 7 ሰው ከሆነ 500 እና የራሱ ሳላሪ እንደዛ እያለ ይሄዳል እና በጣም ቆንጆ አፕሊኬሽን ነው። ጥሩ ነገሩ ብር የለኝም እኔ ዲፖዚት አላደርግም ብሬን ይዞ ይጠፋል ለምትሉ
ነፃ መስራት ትችላላችሁ። ብሩ ትንሽ ቢሆን እዚች ጋር ባይ ዜሮ የምትለዋ ነፃ ናት። ማንኛውም ሰው ተመዝግቦ ፍሬ እዚች ጋር ለ2 አመት መስራት ይችላል። በቀን ስንት ብር ያገኛል? 6 ብር። ከዛ ስንት ማለት ነው? ቶታል 4380 ብር ነፃ በ2 አመት ልታገኙ ትችላላችሁ። በየቀኑ መግባት አይጠበቅባችሁም። አንድ ጊዜ ባይ ካላችሁ በኋላ በራሱ 24 ሰዓት ሲሞላ አካውንቱ ላይ ባላንስ ይሞላል ማለት ነው። ለምሳሌ በፍሪ የሰራ ሰው በቀን 6 ስለሆነ ኦልሞስት 100 ቀን በኋላ ወር 3 ወር በኋላ ዊዝድሮ ማድረግ ይችላል ማለት ነው። ስለዚህ ይሄ በጣም ጥሩ ኦንላይን ፕላትፎርም ነው። ጆይን ያላረጋችሁት ሊንኩን አስቀምጣለሁ። የኔ ቴሌግራም ግሩፕ ማለት እዛ ላይ መጥታችሁ መጠየቅ ትችላላችሁ። አመሰግናለሁ።